ሚጣ አባያለ እንዴ? የለም ምን ነው? ቶሎ በል እሺ ለኔ 25 ብር ነው የምትልክልኝ። 25 ብር አሪ ያስታውቅብናል። እንደው ሰለ ለኔ ራሱ 5 ብር ነው የምልከው። ባክህ ችግር የለውም። ችግር የለውም። አንቺማ ስልኩን ብትወስጂበትም ችግር የለውም። እሺ ግን ለኔ ነው ብዙ የምትልከው። ምን ለምን ሲባል? ታላቅ ስለሆንኩ ነው። አንቺ ሙላልኝ በትዩ ራሱ ይሞላልሽ አይደል እንዴ? ሁሌ መጠየቅ አስጠላኝ ባክህ። አረቺ ምን አይነቷ ነች? በእናታችሁ አልሰማሽም? እኔ ነኝ ብዙ ወስደው። እኔ ነኝ አልኩ። አንቺ አላበዛሽም እንዴ? ይኸው ተናግሬያለሁ። ሲጀመር በቀሉ አባዬ መጣ። ላከው? አዎ ግን ሜሴጅ አላጠፋውም። ለምን አልገባም። እናታችሁ የለችም እንዴ? መሰለኝ። ስልኳን ይዛለች አይደል? እንጃ። እስቲ ልደውልላት። ቀሪ ሂሳቡ አነስተኛ ነው። ቅድም አይደል እንደ 100 ብር የሞላሁት? 100 ብር ነው የወሰድከው? እዝራ እስኪ መነጽሬን አምጣልኝ። የምን ሜሴጅ ነው የገባው? ወይኔ ጉዴ! እዝራ መነጽሬ እኮ የለም ጠፍቷል። አረ ጓዳ አልጋው ላይ በራስጌ በኩል አለልክ። ስማኝ እዝራ፣ ወይ 95 ብሩን ትልክልኛለህ ወይ እነግረዋለሁ። እስኪ አንቺ ደግሞ ሊነግረው እዝራ አምጣው እንጂ አንተን እኮ ነው የሚጠብቀው። እውነት ነው 100 ብር የሚያክል ነገር ጠፍቶ እሱ ዝም ማለቱ ያናድዳል አይደል? አረ እቺ ልጅ እንትን እኮ ነው አባዬ። መነጽሩ ቢቀርብህ አንተ እኔ ላንብብልህ። አይሆንም ጭራሽ ማንበብ እንደማይችል ሽማግሌ ያየ። አረ እንደዛ አይደለም። ያን ያህልማ አላናቸውም። እንደውም ያለ መነጽር አንብቤ ያሳያችኋለሁ። አዎ አባዬ አንብበው። ውድ ደንበኛችን የ100 ብር ካርድ ብር ነው የሚለው አባዬ። ምንድን ነው ብርህን ለሰው ልካል ሊሉኝ ነው? አዎ ማን ይሆን የወሰደው? ማን ነው ስልኬን የነካው? እንደው እገለዋለሁ። ጨርሰህ አንብበው፣ ስልክ ቁጥሩም አለ። የ100 ብር ካርድ ለ0935 እንዴ የእዝራ ስልክ 35 ቤት አይደል እንዴ? ያንቺም 35 ቤት ነው። ቀጥል አባዬ። ለ0935 7643 ወሬ ስልክ ነው እንዴ? መጨረሻው ደግሞ 68 ይሄ ስልክ አንቺ አይደለም እንዴ ሚጣ? አዎ አንቺ ነሽ ብሩን ወሰጂው። አንቺ ኮንሽስ ችግር የለውም ውሰጂው ልጄ። ናዝራ ካርድ ግዛልኝ።